አንድ ሰው በማንኛውም መንገድ ለሌላ መስሎ የሚታየው ወይም ለመምሰል የሚሞክረው ነገር ሁሉ እሱ ቁም ነገር አይደለም። ማናችንም ብንሆን ለብቻችን ቆመን የምንታይበት ጊዜ ይመጣል። ጥያቄው ግን በዚያ ጊዜ ብቻው ለመቆም ብቃት የሚኖረው ማን ነው የሚለው ይሆናል። ደስታ ማለት ከራሳችን የምናገኘው እንጂ ከሌሎች የምንቀበለው አይደለም። የሰው ልጅ አእምሮ የሚቀርጸው ዓለም ሳይሆን ነገር ግን እሱ ዓለምን የሚመለከትበት አይን ነው። ስለዚህ በዓለም ላይ የሚኖረውና የሚሆነው ነገር ሁሉ በሰው አእምሮ ቅድሚያ የሚሆን ከሆነ እጅግ አስፈላጊ ነገር የአእምሮ እሳቤ ደረጃን በማሳደግ ይሆናል ማለት ነው። በሁሉ ነገር ራስን መቻል እሱ ደስተኛነት ነው ይለናል ሾፔንሃወር ጀርመናዊው ፈላስፋ።